እንዴት ነው ሴት ልጅን እንደዚህ ተራ አድርገህ የምታስባት? ተራነች ብዬ አላሰብኩም። እኔ ያልኩት ሴቶች እኛ በምንፈልጋችሁ ልክ ትፈልጉናላችሁ። ስለዚህ ሴት ልጅ ምን ማውራት እንዳለብሽ ካወቅሽ ሌላው ቀላል ነው። ያን ያህል ቀላል እንደሆነ ካሰብክ ማውራት ሳይሆን አድርጎ ማሳየት ነው። እሺ አንቺ ሴት ምረጪልኝና አውርቼ ስልኳን ካልተቀበልኩኝ የፈለግሽውን እቀጣለሁ። ያቺ ልጅ እሺ መጣው። በዚህ ልክ ለምን ልትጋቢያለሽ? ዝም ብለሽ እንደምትወጂው አትነግሪው? ኢጎ ሳይሰበር የሚሆን ነገር አይደለም። ወደ አንቺ እየመጣ ነው፣ ፊት እንዳትሰጪው። እሺ እንዴ ልጅቷን ታውቂያታለሽ እንዴ? አዎ ጓደኛዬ ናት። የኢዛናን ኢጎ መስበር ከዛሬ ይጀምራል። ይቅርታ አንድ ነገር ላስቸግርሽ? ምን ነበር? ወንድሜ መድኃኒት ይዞልኝ የመጣ ስልኬ ባትሪ ዘጋ። ልትደውይልኝ ትችያለሽ? ወድቄብሽ አምቡላንስ ጋር ከመደወል ወንድሜ ጋር ብታስደውይኝ አይሻልም? ኧረ እሺ እንካ ደውል። ይኸው ነግሬሽ ነበር እኮ ስልኳን ተቀበላት። ልጁ ምላሱ ዱዳ ያሳምናል። ስልኬ ስለዘጋ በዚህ ደውል። እሺ በአንቺ ስለሚደውል እዚህ ሆኜ ልጠብቀው? እሺ እንዴ ምን ቢላት ነው? ቆይ ፍቅረኛሽን እየጠበቅሽ መሆን አለበት። አይደለም ምን ነው? ይገርማል። መቼም ይሄ ውበት አድናቂና ተንከባካቢ የለውም አትይኝም? አይገርምህም? እፊ ስጠብቅ ጨራሽ ትስቅልኝ። ፍቀጂልኝና ይሄን ውበት እኔ ልንከባከበው። እንዴት ባክህ? የአንጎ ሹፌር ነኝ። አንቺ ያለሽበት አካባቢ ብቻ እየሰራው በፈለግሽኝ ሰዓት በመገኘት። እንደዛ ማድረግ ይቻላል እንዴ? አዎ በያንጎ ከሆነ ከዚህ በፊት ሆም ዴስቲኔሽንና ሰርች ዞን የነበሩ ናቸው። አሁን ደግሞ በኩዊክ ሰርች በኩል ማየሪያ ላይ ገብተሽ ቢያንሱ ለሰፈር መርጠሽ ስራ መጀመር ትችያለሽ። ቦታ መርጠህ የመስራት ነፃነት አለህ። ምን እያላት ይሆን? አዎ በእርግጥ ተጨማሪ ኮሚሽን ይታሰብብሻል፣ ግን ብዙ ቦታ መርጠሽ ሰሪ ከ70% እስከ 1% እየቀነሰ ይመጣል። ወይኔ ምህረት። ለማንኛውም ከፈቀድሽልኝ ስልክሽን ስለያዝኩት ደውልሽና እንገናኛለን። ኧረ አታስብ፣ እኔ ራሴ ደውልልሃለሁ። የእውነት ትችላለህ።